ነጥብ ያቋም መግለጫ ወጥቷል። ከአስሩ ያቋም መግለጫዎች እንግዲህ ሲጀምር መከላከያ ሰራዊትን ሰማይ ሰቅሎ ክብርና ምስጋና ይገባዋል ብሎ ይጀምራል መግለጫው። ይሄ መከላከያ ሰራዊት ነው እንግዲህ አማራ ክልልን ለአንድ ዓመት ያህል ህዝቡን ሲያፍን ሲገድል ህፃን አዋቂ ሳይል በጣም በጭካኔ እውነት ለመናገር ምንድነው ኢትዮጵያዊ ላይ እንዲህ አይነት ጭካኔ ይፈጽማል በማይባል መልኩ መከላከያ ሰራዊቱ የአማራ ተወላጆችን ሲጨፈጭፍ ደከረመው። ይሄም መከላከያ ሰራዊት በማመስገን የሚጀምር የሰላም ኮንፈረንስ እውነት ለመናገር የሰላም ኮንፈረንስ አይደለም። ደረጃ እንዴት አገኘው? መሳይ እንግዲህ ቅድም ይሄን ነገር መረጃዎች ከትላንት ጀምሮ ሲወጡ ነበር በባህር ዳር እየተደረገ ስላለው የሰላም ኮንፈረንስ በኮቴሽን አድርገው የሰላም ኮንፈረንስ የሚለውን ሰሞኑን የመከላከያ ጀነራሎች በአማራ ክልል በተለያዩ በአራትና በአምስት ቦታዎች ዋና ዋና ከተሞች በጣም ታጅበው በከፍተኛ ሁኔታ ከቀናት በፊት ሁላችን እንደምናስታውሰው ስብሰባ ሲያደርጉ ነበረ። እሱን ተከትሎ በአዲስ አበባ በሙዚየም በአድዋ ሙዚየም አዳራሽ ጀነራል አበባው የመሩት ስብሰባ ተደረገ። ጀነራል አበባውና የሲቪል አመራሮች መሩት የተባለ ስብሰባ ተደረገ። ነው ወይዘሮ አዳነች አቤቤ የጠሩት ማለት ነው። ያሁኑ ማጠቃለያ ነው ተባለ። ማጠቃለያ ነው። በማጠቃለያው በፊት ግን ምንድነው በእነዚህ ስብሰባዎች ላይ የተነሱት ሐሳቦች ምን ነበሩ የሚል ነገር ተነስቶ ነበርና ከጀነራል አበባው ጎን የነበሩት ጀነራል ሰለሞን ቦጋለ እሳቸው ናቸው ጨምቀው የስከዛሪዎቹን የህዝብ ብሶቶችን ማለት ነው በየመድረኮቹ ተነስተዋል የተባሉትን የህዝብ ብሶቶችን ያቅርቡ በሚል ሁኔታ ላይ አቀረቡ። ዛሬ ባህር ዳር ላይ ትናንት በተጀመረው ባህር ዳር ላይ እሱን አቀረቡ። የህዝቡ ብሶት ይሄን ይመስላል አሉ። እናረጋ ከበደም ተማጽን እዚህ የሰበሰብናችሁ ችግራችንን ውስጥ ጉርጉራ በማውጣት የመፍትሄ አቅጣጫ እንድታሳዩን ነው አሉ። አገኘሁ ተሻገርም በተለይ እዚህ ያላችሁ ሽማግሌዎችና የሃይማኖት አባቶች ታሪካዊ ኃላፊነታችሁ መወጣት አለባችሁ እያሉ ሲነዘንዟቸው ነበር የከረሙት። እንግዲህ መሳይ እንደምንሰማው በዚህ ስብሰባ ላይ በዚህ ጉባኤ ላይ የተቀመጡት ቅድም ተናግረዋል። በኔ ላይ ምናልባት እንደው ትንሽ ለነሱ ቦታ እንስጣቸው ካላልን በስተቀር 100% ወይም 95% ብአዴኖች ናቸው። ምናልባትም 100% ሊሆን ይችላል። ትንሽ ከተነሱ ጥያቄ አኳያ የተወሰኑ እንደው አንዳንድ ሰዎች ድንገት በግላቸው ገብተው ያንን ጠንካራ ጥያቄ አቅርበው ከሆነ ለነሱ ክሬዲት ለመስጠት ንፉግ እንዳንሆን ከሚል አኳያ ነው እና 95%ዎቹ ፊት ለፊትም እንደተመለከትካቸው ብአዴኖች ናቸው፣ ብልጽግናዎች ናቸው። የዚህ ሁሉ ችግር ፈጣሪም እነዚህ አሁን እጅ ለእጅ ተጨባብጦ የምታያቸው የሲቪል አመራሮችና ወታደራዊ አመራሮች ናቸው። እዚህ ስብሰባ ላይ ጠንካራ ተቃውሞ ቀርቦባቸዋል። አንድ ያቋም መግለጫ ሲወጣ መሳይ አጠቃላይ በመድረኮቹ ላይ ምንድነው የተነሱት ዋና ዋና ጉዳዮች ህዝቡ ያነሳቸው የትኞቹ ናቸው፣ ለየትኞቹ ነው መፍትሄ የምንሰጠው ተብሎ ተጨምቆ ነው። በሁሉም መድረኮች ላይ አማራ ክልል ሰሞኑን በነበሩት በአራቱም መድረኮች አዲስ አበባ በተደረገው አድዋ ሙዚየም፣ ዛሬ እና ትናንትና ባህር ዳር በተደረገው ላይ መከላከያ ሰራዊቱ ተወቅሷል። ከፍተኛ ወቀሳ ቀርቦበታል። መከላከያ ሰራዊቱ ቃል ኪዳን የገባለትን ምህላ በመተው አደራውን በመተው ህገ መንግስቱንና ሀገርን መጠበቅ ሲገባው የቡድንና የግለሰብ ስልጣን በማስጠበቅ በሚል መንደር በመንደር እየሄደ ዜጎችን እየገደለ ነው የሚል ተቃውሞ ቀርቧል በሁሉም መድረኮች ላይ። በሌሎችም በባለፈው በዛሬው መድረክ ላይ አበባው እንደውም ጀነራል አበባው ተወዛጩት በዚህ ይሄ በሆነበት ሁኔታ ላይ ህዝብ ይሄን ነገር ካደረገ መከላከያው ከስህተቱ ይማራል የሚል አቋም መግለጫ ላይ መንጸባረቅ ነበር። አንተ እንዳልከው መከላከያው በጣም ከተወቀሰ ከተዘለፈ እየዘረፉን ነው እየነጠቁን ነው ልጆቻችን እየገደሉ ነው በተባለበት ሁኔታ ላይ መከላከያ አሞግሰው ነው የተነሱ። ይሄ ብቻ አይደለም፣ ፋኖን ዘራፊ ነው ትሉታላችሁ፣ በተግባር ግን የዘረፈን ማን እንደሆነ ተመልክተናል ነው የተባለው። ዛሬ ለምነው ካልሰጠናቸው በስተቀር እነሱ አይወስዱም። ማን ቤታችንን እያንኳኳ እንደዘረፈን፣ ማን ቤታችንን እያንኳኳ በራችን ላይ እንደ ረሸነን እናውቃለን ሲነሳ። ለዚህ ጀነራል አበባው ብላሉ እኔም ፋኖ ነኝ፣ ነገር ግን አሉ ወደ ፋኖ መጠጋጋት ጥሩ ነው። ሀገር ዘራፊው ፋኖ ሳልሆን እኔ ለሀገሬ ቆምኩ ፋኖ ነኝ አሉ። ይቼ ጀነራል አበባው መልስ በደንብ መታየት አለበት።
ይሄ የሰላም እርቅና ኮንፈረንስ የተባለው ከእውነት ነው ወይ የሚለው ሁሉ ታመላክታለች። አሁንም ልክ የብልጽግና ካድሬዎች እንደሚሉት ይሄኛው ፋኖ ዘራፊ ነው። አዎ ፋኖ ጋር አይደለም ውጊያው በፋኖ ስም ከተደራጁ ዘራፊዎች ጋር ነው እያሉ ፕሮፓጋንዳ ሲሰሩ ከርመዋል። ጀነራል አበባው በዚህ ስብሰባ ላይ የተናገሩት አንድ ይሄ ነው። ሁለት ደምና አጥንት የተከፈለበትን የራያና ሌሎች የማንነት ጥያቄ ያለባቸውን ቦታ ላይ ዛሬም የቁማር መጫወቻ አስደረጋችሁት ለሚለው ጥያቄ ጀነራል አበባው የተናገሩት ነገር ለሰላም እንዳልቆሙ የሚያሳይ ነው። ራያን ያስወረረው ፋኖች እየመሩ ነው የህወሓት ታጣቂዎች። ራያና አላማጣን ግን ያስወረረው መከላከያ እንደሆነ እና አቶ አብዩ አበራ የአላማጣ አመራሮች አስተዳደሮች መንገድ መርተው ያስገቡት መከላከያዎች ናቸው የቲፒኤልኤፍ ወራሪዎች ብለው ሲናገሩ ሰምተናቸው። ጀነራል አበባው ከየት ነው ያመጡት? ይሄን እስኪ ተመልከት። ፋኖ ህወሓትን እየመጣ አብተው ሲያስገባቸው ማለት ነው እዚህ ጋር። ይሄን ማለት አሁን በፋኖ ላይ የሚያሰሙት ክስ ምንድነው ልላችሁ ነው? ትክክለኛ እርቅና ሰላም ቢፈልጉ ኖሮ ከዚህ እነሱ ነበር። እሺ የጀነራል አበባውን እንተው፣ የግላቸውም ሐሳብ ነው ብለን እንተውና ከአቋም መግለጫው አኳያ መከላከያ እንትኑ አልተደረገም ፋኖችን ጽንፈኛ ከማለት እስኪ አሁን እኔ እንትሮቹ እንደሚሉ ነው ካድሬዎቹ የምሰማው እህቶቻችንና ወንድሞቻችን የሚል ለውጥ ተመልክተናል። የአቋም መግለጫው ላይ ከእህቶቻችንና ከወንድሞቻችን ጋር ለመነጋገር ለመደራደር ዝግጁ ነን የሚል ቃል በዛ ላይ ተናግረዋል። ይሄን ተከትለው እነሱም እንደሚሉ አናውቅም። የታሰሩት ተመልከቱ፣ በጎ የሚመስሉ ቃላቶች አሉት። ከላይ የታሰሩ የአማራ ተወላጆችን በሙሉ እንደሚፈቱ ቅድም ያቋም መግለጫዎችን ስንመለከታቸው ያን እናደርጋለን ይላል። እንዲፈቱ ተጠይቋል በአቋም መግለጫው። ይሄ ጦርነት በጥጋብ በልክ በምን ሲባል ነበር እስከዛሬ ድረስ መንግስትን ለመገልበጥ እኛንን ገዢዎች እያሉ ነፍጠኞች ያነሱት ነውጥ ነው እየተባለ ነበር የሚደረግ። ዛሬ ግን የአማራ ህዝብ በመንበደሉ ነው በቂ ምክንያት እንዳለው ዕውቅና ተሰጥቷል። አሪፍ ነው። መከላከያዎች በጣም ባይኮነኑም የጸጥታ አስከባሪዎች ህጋዊ መልክ እንዲይዙ ስርዓት እንዲይዙ በአግባቡ እንዲያስተናግዱ የሚልም ነገር አለበት። ይሄን ስንመለከት ምን ለማድረግ ነው? መንግስት ለሰላም ቆርጧል ማለት ነው። ይሄ መንግስት እውነትም ሰላም ይፈልጋል ለማለት ነው ብሎ ይሄ ሌማውን ህዝብ ለማደናገር የወጣ ነገር። ምክንያቱም ይላል የነዚህን የአቋም መግለጫ ይዘረዝርና መሳይ ቀደም እንዳየው በመጨረሻ ላይ ምን ይላል? መፍትሄው በሀገራዊ ምክክር ኮሚሽኑ እነዚህ ጥያቄዎች ምላሽ የሚያገኙ ይሆናል ይላል። እምቢ አትበለው እምቢ እንዲልህ አድርገው ማለት ይሄ ነው። ውጣት በለው እንዲወጣ አድርገው ግፋው። አሁን ምንድነው የሚሉት? ከዚህ በላይ ምን ይፈልጋሉ? ይኸው መንግስት ይሄን አደረገላቸው እንዲል ነው የነሱ ቁማር። ግን የኢትዮጵያ ህዝብ አስቀድሞ ነቅቷል። ማን ነው እነዚህ ሁሉ ነገሮች የሚመለሱት በማን ነው አሉ? ተመልከቱ። በዜሮ ሲያባዙት 1000 ሲባዛ በዜሮ ውጤቱ ምንድነው? ዜሮ ነው። 100 ሲባዛ በዜሮ ዜሮ ነው። የደረደሯቸው ነገሮች ሁሉ ከልብ እንዳልሆነ የምትመለከቱት መጨረሻ ላይ በምንድነው ምስማር ነው የመቱት? ጥያቄዎቹ በምክክር ኮሚሽኑ ምላሽ ያገኛሉ። ለራሷ ክርስትና አልተነሳች ልታቋቁም መጣች፣ በዛ የምክክር ኮሚሽን ማለት ነው። ስለዚህ ምንድን ማለት ፈልጌ ነው? አሁንም ያለውን ሁኔታ ኦኬ፣ አንዳንድ ተርሚኖሎጂ አንዳንድ ቃላትን ለመቀየር ምን እንትን ብለዋል። ሂደት ሊፈጅባቸው ይችላል እና አበባው ከተናገሩት ከሰማናቸው ነገሮች አኳያ የመጨረሻው ቋጠሮ የአቋም መግለጫው የፕሬስ ሪሊዙ የአቋም መግለጫ በምክክር ኮሚሽን ውሳኔ ያገኛል እስከሚል ድረስ አሁንም ውሃ ቢወቅጡትም ቦጭ ምንም አዲስ ነገር አላመጡ። አሳመሩት፣ አደረጉት፣ በቃላት አሽሞነሞኑት፣ መጨረሻ አፈረሱት ነው። ስለዚህ ጥንቃቄ አሁንም ያስፈልጋል። ከፍተኛ ጥንቃቄ ያስፈልጋል። ይሄ ነገር ከአቅማቸው በላይ እንደሆነ ተረድተውታል። አጣብቂኝ ውስጥ መግባታቸውን አውቀውታል። መተንፈሻ ፈልገው ያዘጋጁት መድረክ ለመሆኑ ምንም ጥያቄ የለውም። ነገር ግን ይሄ ይሳካል የሚለውን አብረን የምንመለከት ነው። ደረጃ እውነት ለመናገር ጊዜ ሰተንም ልንነጋገርበት የሚገባ አይደለም። ይሄ ቲያትር ነው። ያው ብልጽግና ለብልጽግና ተነጋገረ። እነሱ ችግር አምጪዎች፣ እነሱ መከራ አምጪዎች፣ እነሱ ማታ አምጪዎች፣ አሁን ደግሞ እነሱ መፍትሄ ፈላጊዎች ሆነው ሲመጡ
ሁሉ ጊዜ ሞኝ የለም ከዚህ በኋላ መፍትሄው ከናንተ እጅ ስላልሆነ ከናንተ ምን ተጠብቀውም ነገር የለም ብሎ ፋኖ ውሳኔ ወስኗል ፋኖ ብቻ አይደለም የኢትዮጵያ ህዝብ አሁን ሰዓት ከአብይ ስለ ኢትዮጵያ መፍትሄ ይገኛል ብሎ አይጠብቅም አብይ በፊትም የችግሩ አካል ነው አሁንም የችግሩ አካል ሆኖ ይቀጥላል የባርዳሩ ኮንፈረንስ የስብሰባዎቹ ማጠቃለያ ነው አላረጋ ከበደ ስብሰባዎቹ ማን ነበር ሲያረግ የነበረው ስብሰባዎቹን እኮ ጀነራሎቹ ነው ሲያረጉ የነበሩት የሲቪል አስተዳደሩን የአማራ ብልጽግና አብይ አህመድ በመስለኔ እንዲ የሰየመውን አስተዳደር እኮ አላመነውም ጀነራሎቹ ናቸው እንደ ወታደራዊ አገዛዝ አማራ ክልል ላይ ስብሰባውን ጠርተው አከናውነው ሪፖርቱን ለአረጋ ከበደ ወሰዱና ባህርዳር ላይ የሰላም ኮንፈረንስ ጠሩ የጠሯቸው ሰዎች ምን ያደርጉ ያገር ሽማግሌዎች ታዋቂ ሰዎች ናቸው ምንም ሊያደርጉ የሚችሉት አይደለም ፋኖ ከዚህ በፊት አሳውቋል ታቦት ተሸክመው የመጡ አባቶችን እኮ መልሷል ፋኖ ከዚህ በኋላ የአማራ ህዝብ ጥያቄ በኃይል ይመለሳል ሞክረናል ጠይቀናል የመጨረሻ ሰልፍ ብለን አሳውቀን አድርገናል አሁንም ቢሆን በኃይል በክንዳችን ካልሆነ ይመለሳል ብለን አንጠብቅም ብለው አባቶችን እኮ መልሰዋል ታቦት የመለሰ ፋኖ እኮ ነው በሃይማኖቱ ቀልድማቅ በሃይማኖቱ የማይደራደር ፋኖ ታቦት እንኳን መጥቶ ጥያቄውን ያልተቀበለ ነው ስለዚህ ዛሬ ባረጋ ከበደና በአገኘው ተሻገር የስብሰባ ዲስኩር የሚለወጥ ነገር እንደማይኖር ይታወቃል እንዳልከው አንዳንድ ቃላቶች ገብተዋል ስለ ሚዲያዎች ያነሱት ነው የሚያስገርመው ዋካቹ ሚዲያችሁን በሰላም አየር ሙሉልን ተማጽኖ ነው የነሱስ ሚዲያ ምን እያደረገ ነው ዛሬም እኮ ጽንፈኛ እያለ ዛሬ የመከላከያን ድረገጽ ልመለከት ሞክር ያለው ጽንፈኞች ላይ በወሰድነው እርምጃስ 94ቱ እንደመሰስን ይላሉ የፋኖ አመራሮችን ደመሰስን የጽንፈኞችን አመራሮች ደመሰስን ዛሬም ያው ታምቡር ነው እየተደለቀ ያለው ዛሬ ይሄ ኮንፈረንስ በሚካሄድበት ባህርዳር አቅራቢያ 7 ዓመት እስር ቤት ውስጥ 5 እስረኞችን አውጥተው ረሽነዋል የትኛው ነው የሰላም ኮንፈረንስ ትላንትና እኮ ነው አንዲት እናት በአዴት ከተማ ጉሊቷ ላይ ያለች እዛው ከምትሸጥበት ቦታ በጥይት ደብድበው ይገደሏት የትኛው ነው የሰላም ኮንፈረንስ ስለየትኛው ነገር ነው የሚያወሩት አማራ ክልል ላይ በድሮን በቃ አለ የተባለው መሳሪያ አብይ ተጠቅሞ በመነኮሳት ላይ ከ500 በላይ መነኮሳትን የገደሉ የጨፈጨፉ ዛሬ መጥተው ስለ ሰላም ሲያወሩ ትንሽ አለማፈራቸው በራሱ የሚያስገርም ነው በዚህ ላይ ደግሞ አሁን እንዳልኩም ውጤቱ በድምሩ 0 ተባስቶ በአጠቃላይ ነገሩ በዚህ በምንድነው ሀገራዊ ምክክር ኮሚሽኑ ይፈታል በአብይ አህመድ ቲያትር በአብይ አህመድ ተውኔት በሱ ይፈታል ብሎ መምጣታቸው ምን ያህል ሰላም እንዳልፈልጉ የሚያሳይ ነው ለማንኛውም በዚህ መድረክ ላይ አገኘው ተሻገር እስቲ የተናገረውን እንስማ እኛ ክልል መሪ አይከበርም ሌላ ክልል ነው መሪ የሚከበረው እንደው ቀናው በሌሎች ክልሎች ይላል እስቲ እንስማው መሪ ካላከበር እንደተዋረድን እንቀጥላለን እንደ መሪ አረጋን እንደ መሪ ካላከበር ወይም ሌላውን እንደ መሪ ካላከበር የክልሉን አመራር እንደ መሪ ካላከበር የዞኑን አመራር እንደ መሪ ካላከበር የወረዳ አመራሩን እንደ መሪ ካላከበር ውጤታማ ነው ሂዶ ውርደት ነው ማነስ ነው በታሪክ አጋጣሚ ነው መሪነት የሚገኘው ስለዚህ መሪዎቻችን ናቸው ከዛ ይልቅ ለመሪዎቻችን ደህንነት መቆርቆር ሲገባል አንዳንድ ቦታ ላይ ቀናል የሚቃወመው የሚደግፈው መሪው ያቀርባል ይሄ መሪ ነው ፕሬዝዳንት ነው ይላል ነን ከዚህ ማድረግ እንችላለን መሪዎቻችን ጀግኖቻችን ማጀገን እንችላለን ስለዚህ ይሄንን እናደርግ መልካም ነው የሚል አይ ትንሽ ሳይቀርም ወዝወዙናል እጅ ስራ ፎቶ ወስቷል አብለጅ ልጫል ራሱ እኮ እጅ ውስጥ የዋለ ሽልንግ ነው የመሰለው በጣም ነው የገረመው አሁን አረጋ ከበደ አስበው መሪ ነኝ እስቲ እንደው መሪነን አክብሩን ብሎ ሲናገር እንደው እንዳልከው የሆነች በጣም የሚታማበት ነገር አለ እሷን ነገር ልፎ ነው የገባው አለ ባለፈው ወልቃይት ከተነካች ይጠጣ ብሎ ሽጉጥ አስፈራርቶል ምን ሲጠጣ እንደተያዘውና ሁላችንም ስለምናቅ አገኘው እናውቀዋለን ይችልባታል መለስንም እንደዚሁ ያወገሰው